ሰላም እንዴት ናችሁ? የዚህ ዩቲዩብ ተከታታዮቻችን ዛሬ የምናየው ሜዲካል ኢቲክስ ሪሌትድ የሆኑ ሲኦሲ ላይ በተደጋጋሚ የሚመጡ ለነርስም ሊሆን ይችላል፣ ለሚድዋይፈሪም፣ ለኤችኦ ሜዲካል ዶክተር፣ ለሁላችሁም ሜዲካል ኢቲክስ ለምትማሩ ኤግዛም ላይ በተደጋጋሚ የሚመጡ ጥያቄዎችን ነው። እነሱን እናያለን። ሳብስክራይብ በማድረግ የዩቲዩብ ቤተሰብ ይሁኑ አድርጎ ወደ ጥያቄዎቹ እንቀጥላለን። A 28-year-old female patient was diagnosed with ovarian cancer, and the oncologist decided need for radiation therapy. The nurse in charge explained the risk of infertility secondary to radiation therapy. She refused radiation therapy, and at the same time, she had a strong desire to have a children. The procedure was done to save her life. She was cured ovarian cancer and developed infertility. What ethical principle most likely forced the healthcare team's action? A. Autonomy, B. Beneficency, C. Justice, D. Non-maleficency. ከዚህ ጋር ሊጠይቅ የተፈለገው ምንድን ነው ማለት ነው? አንድ 28 ዓመት የሆናት ወጣት ሴት ኦቫሪያን ካንሰር አለባት። ኦንኮሎጂስቱ ምንድን ነው ዲሳይድ ያደረገው? ራዲሽን ትሪትመንት እንዲሰጣት ነው። ነገር ግን ነርሷ የራዲሽን ትሪትመንትን ሪስክ ስትነግራት ምንድን ነው ያለቻት? ዜር ኢዝ ኢንፈርቲሊቲ ሪስክ። ይህኛውን ኢንፈርቲሊቲ ሪስክ ለሴትዮዋ ስታስረዳት ምንድን ነው ሺ ኦልሬዲ ሪፊውዝድ ማለት ነው። ስለዚህ ታካሚዋ ሪፊውዝድ አድርጋለች። ምክንያቱም ለወደፊቱ ልጅ መውለድ ስለምትፈልግ ስትሮንግ ዲዛይርስ ኦፍ ችልድረን። ነገር ግን ምንድን ነው ማለት ነው ጤና ባለሙያዎቹ ያለ እሷ ፍቃድ ራዲሽን ትሪትመንት ሰጧታን፣ እሷ ድናለች። ቱ ሴቭ ሀር ላይፍ ማለት ነው። አዘሴም ታይም ምንድነው ኢንፈርቲሊቲ ያጋጥሟታል። እዚህ ጋር ጥያቄ ምን ይላል? ዋት ኤቲካል ፕሪንሲፕል ሞስት ላይክሊ ፎርስድ ዘ ሄልዝኬር ቲምስ አክሽን። ስለዚህ ጤና ባለሙያዎች ያለ እሷ ፍቃድ በእነሱ እውቀት ብቻ ተመስርተው የእሷን ህይወት ለማትረፍ ይህን እንዲያደረጉ ያስገደዳቸው የኤቲካል ፕሪንሲፕል የትኛው ነው ጥያቄው። ቾይስ ኤ ምንድነው የሚለው አውቶኖሚ ይላል። አውቶኖሚ ምንድነው የሰዎችን ፍላጎት ማሟላት ነው። ነገር ግን የእነሷን ፍላጎት አላሟሉም። ስለዚህ ኤ መልስ ሊሆን አይችልም። ቢ በነፍሰንሲ ኖርማሊ ሪስክ በነፊቱን ካየን በኋላ እንደ ጤና ባለሙያ ለፔሸንቶችን በነፊት ለመጠበቅ ስንል ሪስክ ወስደን የምንወስነው ውሳኔ በነፍሰንሲ ነው። ቾይስ ቢ ኢዝ ቤስት አንሰር ነው ማለት ነው። ጀስቲስ ሊሆን አይችልም። ቢ መልስ መሆን አይችልም በዚህ ሴናሪዮ ማለት ነው። በነፍሰንሲ ኢዝ ዘ ኮሬክት አንሰር ማለት ነው። ዘ ኮሬክት አንሰር ኢዝ ቢ። ኤክስፕላኔሽን በነፍሰንሲ ኢዝ ዘ ዱቲ ቱ አክት ዘ ቤስት ኢንተረስት ኦፍ ዘ ፔሽንት ኦር ዱይንግ ጉድ። ስለዚህ ምናልባት ታካሚዎቻችን እውቀቱ ላይኖራቸው ይችላል። እውቀቱን ቢኖራቸውም እንኳን የእነሱን ህይወት ለማትረፍ ወይም ዱይንግ ጉድ የምንለውን ነገር እኛ የጤና ባለሙያዎች የችግሩን አሳሳቢነት በመረዳት ብቻ ለነሱ ጥቅም ስንል የምናደርገው የህክምና ኢቲካል ፕሪንሲፕል በነፍሰንሲ ይባላል ማለት ነው። ከዚህኛው ሜጀር ያደረጉት ምንድነው ማለት ነው አውቶኖሚ እና በነፍሰንሲ ነው የተጋጨባቸው የጤና ባለሙያዎቹ መጀመሪያውኑ። ስለዚህ አውቶኖሚ የእሷን ምርጫ ትተው በነፍሰንሲን አስቀድመው ያው ህክምናውን ሰጠዋታን ማለት ነው። ዌን ካም ቱ ነምበር 2 ኩዌስችን A 28 years old female patient was admitted to surgical ward with ovarian cyst. The preoperative assessment identified hepatitis B infection. To prevent professionals and nurse in charge communicated with healthcare providers who might take care of the patient. The patient volunteered to share information about the diagnosis and blood screen finding. What principles is most likely at risk of violation? A. Advocacy, B. Confidentiality, C. Informed consent, D. Privacy. ከዚህ ጋር ምንድነው ሊጠይቅ የተፈለገው ማለት ነው 28 ዓመት የሆነ ሴትዮ ሰርጂካል ዋርድ አድሚት ሆናለች። ሄፓታይተስ ቢ ኢንፌክሽን አለባት። ነገር ግን ይህን መረጃ ያላት ነርስ ምንድነው ያደረገችው ለሁሉም የጤና ባለሙያዎች እሷ የሄፓታይተስ ቢ ተጠቂ እንደሆነችና እሷንን ህክምና ሲያደርጉ ቴክ ማድረግ እንዳለባቸው ነው የተናገረችው ማለት ነው። ስለዚህ ከዚህ ጋር ይህን ስትናገር ምንድን ወይም የትኛውን ኢቲካል ፕሪንሲፕል ነው የጣለችው የሚለውን ነው ሊጠይቅ የተፈለገው ማለት ነው። ኤ አድቮኬሲ ይላል።
ሶ አድቮኬሲ ሊሆን አይችልም። ቢ ኮንፊደንሻሊቲ ይላል። ኮንፊደንሻሊቲ ወይም የታካሚን ምስጢር መጠበቅ። ሶ ዘ ኮሬክት አንሰር ኢዝ ቢ። ሲ ኢንፎርምድ ኮንሰንት። ሶ ኢንፎርምድ ኮንሰንት የምንለው ምንድን ማለት ነው? ታካሚውን ሳናስፈርም ወይም ቨርባል ኮንሰንት ወይም ሪትን ኮንሰንት ሳንወስድ ስራ ከሰራለት ነው። ስለዚህ ይሄኛው አይደለም ማለት ነው። ቢ ፕራይቬሲም አይደለም ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። The correct answer is B. Confidentiality involves the duty to keep the patient's private health information protected. So, sharing a diagnosis with a wide group without strict necessary or specific patient consent risks the violation of the principle ማለት ነው። So, the correct answer is B ማለት ነው። A 28 years old male patient who diagnosed with hypovolemic shock refused blood transfusion irrespective of repeated counseling by the nurse in charge. What is the most appropriate legal framework in dealing with this patient? ስለዚህ ሰውየው ምንድነው ማለት ነው ሃይፖቮልሚክ ሾክ አለበት። ብለድ እንዲሰጠው ያስፈልግ ነበር። ነገር ግን ብለድ ትራንስፊውዥን ለመቀበል ፈቃደኛ አይደለም። በተደጋጋሚ ካውንስል ቢደረግ ማለት ነው። ሶ what is the most likely appropriate legal framework for this dealing with this patient? ስለዚህ ህጉ የትኛው ህግ ነው እኛ ሊፈቅድልን የሚችለው ኔክስት ማድረግ ያለብን ማለት ነው። ኤ ኮንቲኒው ፔሸንት ሪሰሲቴሽን ይላል። B. Take verbal consent and let him go. C. Have written consent and let him go. D. Look for family permission and let him go. ስለዚህ የኛ ታካሚ 48 ዓመት ማለት አዳልት ነው። ሶ በራሱ የመወሰን መብት አለው። there is patient right of autonomy. so having written consent and let him go is the correct answer ማለት ነው። ስለዚህ በጽሁፍ ኮንሰንት እንወስዳለን። ስለዚህ ዘን ሰውየው እንፈቅድለታለን መብቱ እስከሆነ ድረስ ማለት ነው። So the correct answer is choice C. Since our patient is 48 years old, they are competent adult, have the right to refuse the medical treatment. So ነገ ተጠያቂ ላለመሆን ምን ማድረግ አለብን ማለት ነው? written consent is mandatory. So choice C is the correct answer ማለት ነው። Then come to the fourth question. A 32 years old female patient come to hospital with sudden onset of sharp knife-like chest pain accompanied by her family. On assessment, she pronounced dyspnea, central cyanosis. The physician and the nurse team in charge performed emergency surgery. The patient and her family presented the case to the court because she developed intragenic pleural effusion as complication. So the nurse action most likely prevent acquisition is A. Keep fidelity. B. Take consent. C. Keep veracity. D. Assess the patient capacity. ሶ ከዚህ ጋር ምንድነው ሊጠይቅ የተፈለገው ማለት ነው? ሕክምና ተሰጣት ለታካሚዋ። ነገር ግን በሕክምና ጊዜ ምንድን ነበር ማለት ነው? ኒድል ስቲክ ኢንጁሪ አጋጥሞ ምንድን ማለት ነው? ፕሉራል ፊውዥን ዱሪንግ ሰርጀሪ ፕሉራል ፊውዥን አጋጥሞ ማለት ዋን ኦፍ ዘ ኮምፕሊኬሽን። ስለዚህ ይህኛውን ኮምፕሊኬሽን ወደ ህግ ወስደው ተጠያቂ ለማድረግ ነው የሞከሩ። ስለዚህ እነዚህ የጤና ባለሙያዎች ወይም ነርሶቹ ሊሆን ይችላል ወይም ሌሎች ጤና ባለሙያዎች ተጠያቂ የማይሆኑት መቼ ነው የሚለውን ነው የሚያሳየው። ስለዚህ ኪፕ ፊደሊቲ ይላል። ይህ መልስ ሊሆን አይችልም። ቢ ቴክ ኮንሰንት። ስለዚህ ማንኛውም ጊዜ ኮንሰንት የምንወስደው እንደዚህ ነው፣ ተጠያቂ ላለመሆን ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቴክ ዘ ኮንሰንት ቢፎር ኤኒ ፕሮሲጀር ኢዝ ሶ ዘ ኮሬክት አንሰር ኢዝ ቢ ኢንፎርምድ ኮንሰንት ኢዝ ኤ ሌጋል ዲፌንስ that proves the patient families were informed of the potential risk and complications of the procedure. The fifth question is, the nurse working in medical ward administered drug intramuscularly that should have been given in the vein. Another nurse working with the same ward reported medication administration error to the director. What's the first thing that the nurse director should do? ስለዚህ አንድ ነርስ በቬን መስጠት የነበረበትን ኢንትራማስኩላሪ ሰጠ ነው የሚለው። ይሄኛውን ደግሞ ሌላው ነርስ ስላወቀ ሪፖርት ነው ያደረገው ለኃላፊ። ስለዚህ የነርሶች ኃላፊ ምን ማድረግ አለበት ነው የሚለው። ኤ ዲስክሎዝ ቬሪፊኬሽን፣ ቢ ኮንፊደንሻል ቬሪፊኬሽን፣ ሲ ሪፖርት ቱ ኢቲካል ኮሚቴስ፣ ዲ ዳይሬክት ኮንፍሮንቴሽን ኤንድ ሱፐርቪዥን። ሶ ዘ ኮሬክት አንሰር ኢዝ ምንድን ነው ሊሆን የሚችለው? ስለዚህ ኤ
disclose verification is the correct answer ማለት ነው። disclose the when the medical error is reported, priority is disclose and verify. So the director must verify what exactly happened to ensure the patient is safe and then follow the institutional policy regarding disclosure of the error and the patient or the family ማለት ነው። ስለዚህ መጀመሪያ ድርጊቱን መከናወኑን ካረጋገጠ በኋላ ምን ያደርጋል ማለት ነው? they will disclose the information to the patient as well as to the families by following the institutional policy ወይም የሆስፒታሉ ወይም የጤና ጣቢያውን ፖሊሲ ተከትሎ ዲስክሎዝ ያደርጋል ማለት ነው። A 58 years old female patient was on screening for breast cancer. The patient is worried about her diagnosis and fear of her family. She doesn't want to hear bad news. The nurse in charge is worried about how to disclose the diagnosis of metastatic breast cancer to the patient. What is the most likely condition that worried the nurse? A. Contrast between confidentiality and autonomy. B. Contrast between veracity and non-maleficency. C. Contrast between beneficency and justice. B. Contrast between autonomy and veracity. ስለዚህ እዚህ ጋር ሊጠይቅ የተፈለገው ምንድን ነው ማለት ነው? ታካሚዋ ለብረስት ካንሰር ምርመራ ነው የመጣችው። ነገር ግን መጥፎ ዜና መስማት አትፈልግም። አለብሽ መባል መስማት አትፈልግም። በአጋጣሚ ሆኖ ትመረመር ደግሞ አለባት። ስለዚህ ነርሷ እንዳትነግራት ባድ ኒውስ መስማት አትፈልግም ፔሸንቷ። ነገር ግን ታካሚዋ ብረስት ካንሰር አለባት። ስለዚህ እንዴት አድርጌ ልንገራት የሚለው በጣም እያስጨነቃት ነው ነርሷ። ስለዚህ የትኛው ነው ምንድን ነው እዚህ ጋር የተፈጠረው ነው የሚለው ወይም ከኤቲካል ፕሪንሲፕል ጋር ስታያይዙት ታካሚዋ ባድ ኒውስ መስማት አልፈልግም ማለቷ አን አውቶኖሚ ወይም ፔሸንት ራይት ነው ማለት ነው። ነገር ግን ደግሞ ሄሊንግ ዘ ትሩዝ ኢዝ ኢት ኢዝ ዘ ዲዩቲ ኦፍ ዘ ሄልዝ ኬር ፕሮፌሽናል ማለት ነው። ስለዚህ ይህንን ምርጫ የያዘው የትኛው ነው ማለት ነው? የስ ኮንትራስት ቢትዊን አውቶኖሚ ኤንድ ቬራሲቲ። ቬራሲቲ ሚንስ ቴሊንግ ዘ ትሩዝ ቱ ዘ ፔሸንት ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ዚስ ኢዝ ዘ ኮንፍሊክት ቢትዊን አውቶኖሚ ዛት ሚንስ ዘ ፔሸንት ዘ ራይት ቱ ቹዝ ኖት ቱ ናው ኤንድ ቬራሲቲ ዘ ነርስ ዱቲ ቱ ቴል ዘ ትሩዝ። ሶ ዚስ ኢዝ ዘ ኮሬክት አንሰር ማለት ነው። ሌሎች እንድንሰራላቸው የምትፈልጓቸው ቪዲዮዎች ካሉ ኮሜንት ላይ ጻፉልን። ላይክ ሼር በማድረግ አበረታቱን። ሌሎች ጋር እንዲደርስ አድርጉ። ሜምበር ካልሆናችሁ ሳብስክራይብ በማድረግ ሜምበር ሁኑ። መልካም ንባብ፣ መልካም ፈተና።